ሰላም እንደምን ከረማችሁ ውድ የቀን በቀን ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? እንደተለመደው የተለያዩ እናንተን ያዝናናሉ ያልናቸውን ቪዲዮዎች አሰባስበን ይዘንላችሁ መጥተናል። በሳምንት ውስጥ የተከናወኑ የተሰሙ አዳዲስ መረጃዎችን ሁሉ ለእናንተ አዘጋጅተን ይዘን መጥተናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ በማክበር እንጋብዞታለን። አብራችሁን ቆዩ። በትግራይ ክልል ሰሜን ምዕራባዊ ቦታ ላይ የምትገኘው ጻጽ ከተማ በአሁኑ ሰዓት ላይ ሰዎች በረሃብና በችግር እየሞቱ እንደሆነ እየተነገረ የሚገኘው በብዙ ሺህ የሚቆጠሩ እናቶች፣ በብዙ ሺህ የሚቆጠሩ አባቶች፣ በብዙ ሺህ የሚቆጠሩ ህጻናትና ወጣቶች በአሁኑ ሰዓት ላይ በችግር ውስጥ የሚገኙት ረሃብ ላይ ነው የሚገኙት። እንግዲህ ብዙዎችም እየሞቱ ነው የሚገኙት በዚህ ረሃብ ምክንያት። ይሄ ከጀርባ የምትመለከቱት ደብዳቤ ወይ ደግሞ ከጀርባ የምትመለከቱት ኖቲስ በኦክቶበር 19 2025 የወጣ ነው። እንግዲህ ከወራት ከአንድ ወር ከምናምን በፊት ማለት ነው። ይሄ የምትመለከቱት ትኩረት ያሸዋል። ይሄ ቦታ ጻጽ የሚባለው ቦታ ላይ ትኩረት ያሸዋል። ሰዎች በረሃብ እየሞቱ ነው የሚገኙት። ማስ ዴዝ ወር ደግሞ በብዛት የሚፈጠሩ ሞቶች ሊፈጠሩ ይችላሉ የሚል ማስጠንቀቂያ ነበር እዚህ ጋር የተሰጠውና ኢሚዲየት ኖቲስ ወር ደግሞ አስቸኳይ የሆነ ኖቲስ ያስፈልጋል በሚል ነበር ይህ ደብዳቤ ወጣው። ደብዳቤ እኛም ሳንሰማው መረጃውም እኛ ጋር ሳይደርስ እንግዲህ በአሁኑ ሰዓት ላይ በከባድ ሁኔታ ድርቅ እንደተመታና በከባድ ሁኔታ ረሃብ እንደገባ ነው የተነገረ የሚገኘው። በጻጽ ውስጥ ብዙ ሰዎች የሞቱ ነው፣ ብዙ ሰዎች ችግር ላይ ነው። ይሄን ቪዲዮ ይመለከተኛል ብሎ ለሚያስብ ኢትዮጵያዊ በሙሉ ላኩለት። ሁላችንም ለጻጽ መድረስ አለብን። በተቻለና አቅም ለነሱ ደርሰን ነፍሳቸውን መታደግ አለብን። በጣም ነው የሚያሳዝኑት። በነገራችን ላይ ቪዲዮቹን ካያችሁ ሰዓት ላይም ወጣቶች እንደምትመለከቱት ከባድ እንቅስቃሴ እያደረጉ የሚገኙት እዛ አካባቢ የሚገኙ ህዝቦችን ለመርዳት እነሱ ብቻቸውን በቂ አይደሉም። እኛም መጨመር አለብን እዛ ላይ። ስለዚህ ሁላችሁም ለዚህ ቦታ ለጻጽ ቦታ ድምጽ መሆን አለባችሁ ብዬ ጥሪን አስተላልፋለሁ። ይሄ ዜና ከተሰማ በኋላ እንግዲህ ሁሉም ሰው እየተረባረበ ነው። የተለያየ ገንዘብ ድጋፍ፣ የቁሳቁስ፣ የምግብ ድጋፍ እየተደረገ ነው። ቲክቶከሮችም የተለያዩ ድጋፎችን እያደረጉ ነው። የቲክቶክ ማህበርም የተለያዩ እንቅስቃሴዎች አካውንት በመክፈት ምናምን የተለያዩ እንቅስቃሴዎች እያደረጉ ነው። እንግዲህ ከእግዚአብሔር ጋር ይደርሱላቸዋል ብለን ተስፋ እናደርጋለን። ቀጣይ ሲሄድ አንተ አብረኝ ትመጣለህ አለኝ። አይ ጊዜ የሚሰጠውን ጉዳይ አይደለም፣ ለምን ረሃብ ስለሆነ በቻልከው ፍጥነት በቶሎ ድረስላቸው ከቻልክ የምትችል ከሆነ ስለው አይ ቆይሽ ምናምን ብሎኝ ዘጋውና ስልኩን 5 ደቂቃ ቆይቶ መልሶ ደወለና ሀሳቤን አስቀየርከኝ፣ ቁረጥልኝ ትኬት አለኝ። ትኬት ቆረጥን፣ ቤት መጣ። የእሱ ትኬት 7 ተኩል ላይ ምናምን እንደዛ ነው የተቆረጠው። 11 ሰዓት ጠዋት ተነስተን ወደ ኤርፖርት እና የሚገርም ሰው ነው እዚህ መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር። ሰላም ጋይስ፣ ስለ ሕጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ሕጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው ሶሻል ወርከር ያስፈልጋቸዋል which is ለታላላቅ ሰዎች older people። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ፣ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ
ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አደርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ በጣም። አሁን እንግዲህ እያሰባሰብን ያለነው ነገር አሳያቸዋለሁ። እዚህ ትልቅ የሆነ ስብስብ እያካሄድን ነው። በጣም ብዙ ሰዎችም እየደገፉ ነው በየአቅማቸው ማለት ነው። አሁን ወጥተን ልናያቸው ነው። ሌትስ ጎ። ደስ ያለ እየተሰባሰበ ነው አይደል? ሰላም እንዴት ናችሁ? ደህና ናችሁ? ሃይ እንዴት ናችሁ? ሰላም ጋይስ ናፒዬ ነው የቀረበኝ። ሰው እንደምትመለከቱት የልጆች ጫማ አሉ፣ ልብሶችም አሉ እዚህ ጋር በጣም ደስ የሚለው ማርያምን ዛሬ ዙረት ነው ያልነው እኛ። ብርድ ልብስ አለ። ዋው this is amazing። ዘይትም አለ፣ ፓውደርም አለ። ያው 10 ሰዓት አሁን ስንት ሰዓት ቀረን ማለት ነው? አሁን ነው የሚፖስተው። የምንገኝበት አድራሻ ደግሞ ከዩጎ ቸርች ጀርባ ምሳሌ አዲስ ስፔሻል ቁርጥና ክትፎ ማለት ነው። ፓርኪንግ አለ፣ መታችሁ መስጠት ትችላላችሁ። እስከ 10 ሰዓት እንቀጥላለን ማለት ነው። ያሰባሰብነውን ሁሉ በገንዘብም በምግብም በልብስ እርዳታም እናሳውቃችኋለሁ ማለት ነው። ቴንክ ዩ ሶ ማች። ሼፍ ዮሐንስ በገዛ ቤቴ በ5 ዓመት ታናሽ እህቴ ምግብ እንዳልበላ ተደርጌያለሁ በማለት በራሱ የቲክቶክ አካውንት ፖስት አድርጓል። ሼፍ ዮሐንስ እንዳለውም ከሞራል አንጻር ለባዳ እንኳን የማይደረግ ነገር ደርሶብኛል። ታናሽ እህቴ ከሰራተኞች ጋር በማበር በቤቴ ምንም እንዳልጠቀም አድርገውኛል ብሏል። ከእርሷ ጋርም እንዲሁ የነበራቸውን ንግግር በጥቂቱ አጋርቷል። ላስደምጣችሁ። ብላልኩሽ አልፈልግም ነው ያልሽ በራሴ ቤት ቅጂልኝ። ስለዚህ መብላታት ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? ታዲያ ሼፍ ዮሐንስ እንዳለውም ከቤተሰብ ጋር ለመፍታት ብዙ ጥሪ ያለው ልትቀበለኝ ግን ፍቃደኛ አይደለችም። በመሆኑም በ24 ሰዓት ውስጥ ብቻ መሰረታዊ ፍላጎቶች የማይነኩበትን ነገር ካላስተካከለች ወደ ትልቅ ሚዲያ እንደሚያመራና የደረሰበትንም በደል ለህዝቡ ይፋ እንደሚያደርግ አሳውቋል። በዚህ ጉዳይ ያላችሁን አስተያየት በኮሜንት ላይ አሳውቁኝ። ቶርቲሊኒ ለመብላት አብረን እንዘጋጅ። ውጣ ከዚህ እንኪ አንቺ ስላልሽ ነው እበላለሁ። ያጊያ ቶርቲሊኒ እንደከለከለችን ተመልክታችኋል። በ48 ሰዓት ውስጥ ቶርቲሊኒ ተስተካክሎ በህዝብ ፊት ካልተሰጠኝ ሚስጥር ነው የምዘረግፈው። ዲፕ ነኝ። በአሁኑ ሰዓት በኢትዮጵያ ሎተሪ አገልግሎት ላይ የተለያዩ ጥያቄዎችና ቅሬታዎች እየቀረቡ ይገኛሉ። ይህም እንግዲህ ከቀናት በፊት ኢትዮጵያ ውስጥ በሚገኙ በተለያዩ ቤቲንግና ቁማር እንዲሁም የስፖርታዊ ውርርድ በሚያጫውቱ አካላት ላይ ፍቃዳቸውን መሰረዙን ተከትሎ የኢትዮጵያ ሎተሪ አገልግሎት በራሱ ኦፊሻል ፔጅ ላይ የተለያዩ ጨዋታዎችን ማጫወቱ ጋር ተያይዞ የተለያዩ ቅሬታዎችና ጥያቄዎች አገልግሎት የሚሰጠው አካል ላይ እንግዲህ እየቀረበ ይገኛል። የብሔራዊ ሎተሪ አገልግሎት ኦፊሻል ፔጅ ላይ ስትገቡ እንግዲህ እድሜያችሁ ከ18 እና ከ18 በላይ መሆን አለባችሁ የሚል እንግዲህ ፖፕአፕ ይመጣላችኋል። የሚያሳየው እንግዲህ እድሜያችሁ ከ18 በላይ መሆን አለበት መጀመሪያ ጨዋታ ለመጫወት ማለት ነው። which is true መጥፎ አይደለም። አንደኛው ጥያቄ የነበረው እድሜያቸው ከ18 በታች የሆኑ ህፃናቶች በእነዚህ አይነት ጨዋታዎች ውስጥ አዲክሽን ውስጥ እየገቡ ነው የሚለውን ነገር ሶልቭ ሊያደርግ ይችላል። ነገር ግን የአገልግሎት ድርጅቱ ማለትም ፍቃድ የሚሰጠው የአገልግሎት ድርጅቱ ራሱ ይህንን ጨዋታ መጀመሩና እንደዚህ አይነት ጨዋታዎች ማካሄዱ የነዚህ አይነት ተቋማት ላይሰንስ የሰረዘው የራሱን ገበያ ከፍ ለማድረግ ነው የሚለው ጥያቄ ብዙዎችን እየጠየቁ ይገኛሉ። በተጨማሪም በእነዚህ አይነት ችግር ውስጥ ገብተው ለማገገም እየሞከሩ ያሉ ማህበረሰቦች በመንግስት ተቋም ደረጃ ይህ ነገር በመደረጉና በመሆኑ ምን አይነት ስሜት ይሰማቸዋል የሚለው ነገር እያነጋገረ ይገኛል። በሌላኛው ሳይድ የሚጠየቁ ጥያቄ ደግሞ እንደዚህ አይነት ማለትም የስፖርታዊ ውርርድ የሚያደርጉ አካላት በእንደዚህ አይነት ኦፊሻል በሆነ መንግስታዊ በሆነ ፔጅ ውስጥ ገብተው እነሱም አገልግሎት ቢሰጡና ቢካተቱ የሚል ጥያቄም እየተነሳ ይገኛል። የእናንተስ ሀሳብ ምን ይመስላል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በዚህ መንገድ መጓዙ ምንን ይዞ ይመጣል? ምን ትርፍ አለው? ምንስ በጎ ነገር ይኖራል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። መልካም ቀን ይሁንላችሁ። እመለሳለሁ። ምንድነው የተፈጠረው ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። ምን እንደተፈጠረ ልንገራችሁ። ምናልባት ይሄ ቪዲዮ ከደረሳችሁ ላይክ እንዲሁም ደግሞ ሪፖስት እያደረጋችሁ ጀምሩ። እቺ ከምስሉ ላይ የምትመለከቷት ህፃን ልጅም እንግዲህ 14 ዓመቷ ነው። ሺማ ይባላል። ግብጻዊት ህፃን ልጅ ስትሆን እንግዲህ አባት የላትም፣ የምትኖረው ከእናቷ ጋር ነው። ይሄ ምስሉ ላይ የምትመለከቱት ልጅም እንግዲህ እናቷ እቃ ለመግዛት ከቤት በወጣችበትን አጋጣሚ በመጠቀም ወደ ቤት በመሄድ እንግዲህ ሺማ የተባለችውን እቺን የ14 ዓመት ህፃን ልጅ አንኳኩቶ በር እንድትከፍት ካደረገ በኋላ ስልክ እንደገዛው
ጥያቄ ይጠይቃታል። እሷም እንግዲህ ራሷ እንደተናገረችው ከሆነ ስልክ መግዛት እንደማልችል እንዲሁም ደግሞ ገንዘብ እንደሌለኝና ስልኩ እንደማልፈልገው ነግሬው በሩን ዘጋሁት። ከዛ በኋላ ግን ልጁ ሄዶ ብዙ አልቆየም። ዞር ብሎ አካባቢውን ተመልክቶ እንግዲህ ማንም ሰው እንደሌለ ካረጋገጠ በኋላ ተመልሶ ወደ ቤት በመምጣት በር በድጋሚ አንኳኩቶ አስከፍቷት ህፃኗ ልጅ እንግዲህ በጣም እንደምትመለከቱት ደፍሯታል፣ ፊቷን ደብድቦታል። እንዲሁም ደግሞ ጉሮሯን እጁን አስገብቶ ጆሮዋን ጎድቶታል፣ ጆሮዋን መቷታል። አይኗን ሙሉ ለሙሉ እንደምትመለከቱት በጣም ደብድቦ እንዳታየውና እንዳትለየው አድርጎ ከደፈራት በኋላ ቀጥቅጧት ይሄዳል ማለት ነው። እቺ ልጅም በወቅቱ ጥሏት የሄደው የሞተች መስሎት ራሷን ከሳተች በኋላ ነበር ጥሏት ሄደው። ከዛ በኋላ ግን እናቷ ከተመለሰች በኋላ ይቺን ህፃን እንግዲህ እንደዚህ ሆና ታገኝታለች ማለት ነው። የህክምና እርዳታ ከተደረገላት በኋላ እናቷ እንደምትመለከቱት በሶሻል ሚዲያዎች ላይ ይዛት ወጣለች ማለት ነው። ልጅቷም እንግዲህ እጅግ በጣም በሚገርም ጥንካሬ ወጣ እየተፈጠረው ነገር በሙሉ ተናግራ በመጨረሻ እንግዲህ ልጁ በቁጥጥር ስር ውሎ በህግ ጥላ ስር እንደሚገኝ ተነግሯል። ይቺ ህፃን እንግዲህ የደረሰባት እጅግ በጣም አሰቃቂ ነገር መላው ዓለምን አስቆጥቷል፣ እንዲሁም ደግሞ ዓለምን እያነጋገረ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ ያጋሩኝ። በአዳዲስ መረጃዎች በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። ናዮ በኢንስታግራም ገጿ ላይ ያጋራችው መልእክትን ብዙዎች እየተቀባበሉት ይገኛሉ። መልእክቱም እንዲህ ይላል። ሰላም ቤተሰቦቼ፣ ዛሬ አንድ ነገር ልነግራችሁ ፈለግኩኝ። እንደ አንድ ብዙ ዓላማ እንዳላት ሴት ከአቅሜ በላይ የሆኑ ብዙ ችግሮችን ተጋፍጬ በፈጣሪ ገዛ አልፌያችኋለሁ፣ እዚህ ደርሻለሁ። እናንተም ቤተሰቦቼን የምጠይቃችሁ ነገር ቢኖር እያስተካከልኩና ተስፋ በያዝኩበት ህይወቴ ያልተፈጠረና የመሰላችሁን ነገር በማውራት እባካችሁ ሰላም እንዳጣ ምክንያት አትሁኑ። ትናንት የተፈጠረውን ነገር ለመግለጽ ያክል ባሳለፍኩት የእስር ህይወቴ አብረውኝ የታሰሩ ወንድሞቼና እህቴ እንዲሁም የልጄ አባት ጋር በተዘጋጀው ፕሮግራም ላይ ለመሳተፍና ተገኝቼ ለምትጠይቁኝ ጥያቄ መልስ ለመስጠት ነው። ልጃችንን በኮፓረንቲንግ ነው የምናሳድገው። አሁን እንኳን ሰላም አግኝቼ በሰላም ህልሜን እንዳሳካ ሄት ስፒች አቁሙ ፕሊስ። ምንም አይነት ድራማ ውስጥ አታስገቡኝ። ይሁ ነው። አመሰግናለሁ። እወዳችሁ። ውድ የቀን በቀን ዩቲዩብ ቻናል ተከታታዮቻችን እዚህ ድረስ ከደረሳችሁ ቪዲዮቻችንን ወዳችኋል ማለት ነው። ስለዚህ ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። እኛም በታማኝነት አዳዲስ መረጃዎችና አዳዲስ ነገሮች ሲኖሩ ለእናንተ የምናደርስ ይሆናል። ሰብስክራይብ ማድረግ፣ ላይክ ማድረግ እንዳይረሳ። እንዲሁም የምትሰጡንን ማንኛውንም አስተያየት ለመቀበልና ለማሻሻል ዝግጁ ነን። አስተያየት ካለዎት ኮመንት ላይ አስተያየት ያድርጉልን፣ ይጻፉልን፣ እንመለከተዋለን፣ መልስ እንሰጣለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ